ባይቀና ኑሮ በስቻለም ጊዜ ማይፈታው ምንም የለም ጊዜ ማፉነው ትላንት ሆኖ ቀሪ የነገው ቀሰሪ አመት ያህላል ቀን የዞረ ዛሬም ራሱ ነገ ነበር የጊዜ ሚዛን አይላወስም ዛሬ ሌለ ለነገ አይደርስም ሳዝናሉን ሳላቅ ማደር የኔ ነው በቃ አልሰጥም ዛሬ አይዞህ 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 ሰማል በቅድሚያ እንደምን ዋላችሁ እኔ አሸብር ታደሰ እባላለሁ የዚህ የቨርጂኒያ ነዋሪ ነኝ የዛሬው ስብሰባችን መድረክ በማስተባበር የማገለግል ነኝ ውድ ኢትዮጵያውያን ወገኖቻችን ዛሬ በዋሽንግተን ዲሲ ሜሪላንድ ቨርጂኒያ ለምናደርገው የኢትዮጵያ ብሔራዊ ሽግግር ምክር ቤት ቻፕተር ምስረታ ስለ ዓላማው ገለጻና ውይይት ለማድረግ በጠራነው ስብሰባ ላይ ጥሪያችንን አክብራችሁ ስለመጣችሁና ስለተገኛችሁ እያመሰገንኩ በዚህ በዋሽንግተን ዲሲ ሜሪላንድ ቨርጂኒያ የኢትዮጵያ ብሔራዊ ሽግግር ምክር ቤት ቻፕተር ጊዜያዊ አስተባባሪ ኮሚቴ እና በራሴ ስም እንኳን ደህና መጣችሁ እላለሁ። ውድ የክብር እንግዶቻችን፣ ውድ የዚህ ታሪካዊ ስብሰባ ታዳሚዎች አታውቁትም ብዬ ሳይሆን ለዚህ የዛሬ ስብሰባችን መነሻ እንዲሆን ለዚህ ለዛሬው የስብሰባችን አንዳንድ መነሻ የሚሆኑ ነጥቦች ባጭሩ ለማስቀመጥ እሞክራለሁ። ውድ ኢትዮጵያውያን ወገኖቼ ሀገራችን ህዝባችን ያለው በሺህ የሚቆጠር የታሪክ ዘመናችን የመቶ ዓመት ተረት ነው ሲባል የክብራችን የነጻነታችን የመስዋዕትነታችን የተስፋችን ዓላማ አርማና ምልክት የሆነው ሰንደቅ ዓላማችን ጨርቅ ነው ተብሎ ሲጣጣል በዚህ በወርቅና በመዳብ ተመድቦ አንተ መዳብ ነህ እኛ ወርቅ ነን እየተባለ ሲንቋሸሽ አያት ቅድመ አያቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ከሁሉም በላይ ምትክ የሌለውን የህይወት መስዋዕትነት ከፍለው ያኖሯትን ሀገር በመገንጠል በማስገንጠል ሀገራችን ህልውና እንዲጠፋ ታሪክ አልባ እንድትሆን ደህንነቷም አደጋ ላይ እንዲወድቅ ገበናዋም ሳይቀር ለጠላት ሆን ተብሎ እንድትጋለጥ በተደረገበት የቀይ ባህር ባለቤትና ከሁለት በላይ ወደቦች የነበሯት ሀገር በአንድ ምሽት ባህር አልባ ወደብ አልባ ሆና ዛሬ ህዝብ በየወሩ በብዙ ሚሊዮን ዶላር ለወደብ ክፍያ ከፋይ በሆነበት ዙሪያዋን የባህር በር አልባ ሆና በመሬት በተቆለፈበት ሁኔታ ብሎም ህልውናችን በጅቡቲ በሶማሊያ በሱዳን በኬንያ እጅ በወደቀበት ሰዓት ኤርትራ ከእናት ሀገሯ የኢትዮጵያና የኤርትራ ህዝብ ባልመከረበት ሁኔታ የኤርትራን ህዝብ ከነጻነትና ከባርነት ምሕረት የሚል አጣብቂኝ ውስጥ ከተው የሀገራችንን ዘለቄታዊ ጥቅም እጅግ በሚጎዳ ሁኔታ ኤርትራን ከእናት ሀገሯ ማስገንጠላቸው አልበቃ ብሎ በየአቅጣጫው ሀገሪቱ ቀስ በቀስ እንደ ቅርጫ ስጋ እየቆራረጡ ለጎረቤት ሀገሮች ሀገሪቱን እየሸጡ ባለበት ሁኔታ በተለይም በጎንደር ክፍለ ሀገሩን ሸራርፈው ለመሬቶቻችንን ወደ ትግራይ ክፍለ ሀገራችን መውሰዱ አልበቃ ብሎ ይህ ሲገርመን በጠራራ ፀሐይ ስፋቱ በ60 ኪሎ ሜትር እና በ1000 ኪሎ ሜትር ርዝመት ያለው የሆነ መሬት በዓለም ታሪክ ባልተሰማ ሁኔታ የውጭ ሀገር ዲፕሎማቶችን መንግስታትን ባስገረመ ሁኔታ ለሱዳን መንግስት በተሸጠበት ሁኔታ ይህም አንሶ በኢንቨስትመንት በልማት ስም ከመሃል ሀገር እስከ ዳር ሀገር ህዝቡ በትብቱ ከተቀበረበት አድጎ ከተዳረበት ወንዶ ከከበረበት መሬት ቤቱና እርሻው ያፈናቀሉ በሊዝ መሬት ለባዕድ እየተሸጠ እርሱና ቤተሰቡ ተበትነው በሀገሩ ባዳ ሆኖ የበይ ተመልካች በሆነበት የሀገሪቱ ብሔራዊ ሀብት ቅርስ ተቋማት ፈርሰው ያን ወያኔ ሀብት በሆኑበት ለሺህ ዓመታት የክርስትና የእስልምና ሃይማኖት ተከታይ ወገኖቻችን ተከባብረው ተጎራብተው
ከዛም አልፎ ተጋብተው ተዋልደው ለሀገራቸው መስዋዕትነት ከፍለው በሚኖሩበት ሰላማዊ ሀገር ሆን ተብሎ አንዴ ቤተክርስቲያን በማቃጠል ሌላ ጊዜ መስጊዶች ላይ ችግር በመፍጠር በእነዚህ በሀገራችን ሁለት ታላላቅ ሃይማኖቶች መካከል ችግር ፈጥረው ሀገሪቱን ደም ለማፋሰስ የኦርቶዶክስ ሃይማኖት ክርስትና ተከታይ የእስልምና ሃይማኖት ተከታይ ወገኖቻችን የእስልምና ሃይማኖት ተከታይ ወገኖቻችን ቁም ስቅል እያሳዩ ባለበት ሁኔታ የእስልምና ሃይማኖት ተከታይ ወገኖቻችን በሃይማኖታቸው ጣልቃ በመግባት የማያውቁትን እምነት ካልተከተላችሁ ብለው ትልቅ ወከባ በገቡበት ደም እያፈሰሱ ሕይወት እያጠፉ መጅልሱን በካድሬዎች ተክተው ይህንን ሃይማኖት ትልቅ ፈተና ላይ በጣሉበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናውን እና ዶግማውን ተጥሶ ህጋዊ ፓትርያርክ በህገወጥ መንገድ በግፍ ተነስተው በሃይማኖት ካድሬዎች ተተክተው የቤተ ክርስቲያኗ ሕልውና እጅግ አደጋ ላይ በተጣለበት ሁኔታና ገዳማትም ሆን ተብሎ በአንድ ጊዜ ባሉት ገዳማት ላይ በሙሉ ሰዓት በመልቀቅ ለማውደም ይሄ ነው የማይባል ተንኮል እየተሰራ በገዳምም ያሉት መነኩሴዎች እንኳንስ በህይወት ያሉት በህይወት የሌሉት እንኳን ሳይቀር እረፍት በመንሳት ካልጠፋ ቦታ ገዳማቱን በልማት ሰበብ በማጥፋት ላይ ባሉበት በሀገራችን ከ7 ሚሊዮን ህዝብ በላይ በረሃብ አደጋ ላይ ሆኖ ከ50% በላይ ህዝቡ ስርዓት ሆኖ በቀን አንዴ ራሱንና ቤተሰቡን መመገብ በተቸገረበት በሀገሪቱ ዋጋ ግሽበት በከፍተኛ ደረጃ ደርሶ የሸቀጥ ዋጋም እጅግ ኑሮ ህዝቡ ግራ በተጋባበት ሰዓትና የዓለም ታላቅ ግዙፍ ኢኮኖሚ የያዙት አሜሪካና ቻይና እንኳን በሁለት አሃዝ የኢኮኖሚ እድገት ባላስመዘገቡበት ሰዓት ዛሬ ኢኮኖሚው በ11% አድጓል እየተባለ በህዝብ ስቃይ በሚላገጥበት ሁኔታ ታሞ መድኃኒት መግዛት ታሞ መዳን ሆስፒታል ገብቶ ታክሞ በህይወት መትረፍ ብርቅ በሆነበት ሀገር ወጣት ሴት እህቶቻችን ከችግር ብዛት የተነሳ ምርጫ በማጣት ራሳቸውን ለመካከለኛው ምስራቅ ዘመናዊ የባርነት ሽያጭ አሳልፈው ሰጥተው እጅግ አሰቃቂ ግፍ በሰው ሀገር እየተፈጸመባቸው እየተገደሉ የኢትዮጵያዊነትን ልብና ቅስም የሚሰብር ብሔራዊ ሞራልን የሚነካ ብሔራዊ ውርደት ውስጥ በገባንበት ወቅት ሀገርና መሬት የህዝብ ሳይሆን የወያኔ ብቻ በሆነበት ከዚህ በፊት በተናጠል በአማራው ህዝብ ላይ የተፈጸመው ታሪክ የማይረሳው አሰቃቂ ወንጀል አልበቃ ብሎ ከ75,000 በላይ የአማራ ብሔረሰብ አባል የሆኑ ኢትዮጵያውያን ከሀገራቸው አይደለም ውጡ ተብለው ትናንትና ናዚ ጀርመኒ በአይሁዶች ላይ የፈጸመውን ዛሬ በእኛ ዘመን ወያኔ በአማራው ብሔረሰብ ላይ ፋሽስታዊ ስራ እየሰራ ባለበት የኦሮሞ ብሔረሰብ አባል የሆኑ ኢትዮጵያውያን በሽብርተኝነት ተፈርጀው በሚዋከቡበት በሚታሰሩበት በሚገደሉበት ሁኔታ የጋምቤላ የአፋር ኢትዮጵያውያን ወገኖቻችን በተመሳሳይ ሁኔታ በግፍ በልማት ሰበብ ከትውልድ ቀያቸው እየተፈናቀሉ መሬታቸው ለውጭ ባዕዳን እየተሸጠ እነሱ በሀገራቸው የበይ ተመልካች ሆነው ፍዳቸውን እየቆጠሩ እየታሰሩ እየተገደሉ እየተሰደዱ ባለበት ሁኔታ በሀገሪቱም ትንሽ ብቅ ብለው የነበሩ የግል ጋዜጦች ጨርሰው እንዲጠፉ አዘጋጆቻቸውን በሽብርተኝነት የፈጠራ ወንጀል እየተወነጀሉ በተሰደዱበት በሚዋከቡበት ታስረውን በግፍ በሚሰቃዩበት ስልክና ኢንተርኔት ተጠልፎ በሚጠመድበት በሚታፈንበት ነገም ስካይፕ በሚዘጋበት ፖስታውን ሊፈተሽ በሚችልበትና በታቀደበት በአጠቃላይ ህዝቡ አፉ አይኑ ጆሮ እጁ ተሸብቦ ታፍኖ በተያዘበት ሁኔታ በአፍሪካ በመካከለኛው ምስራቅ በስደት በተለይ በየመን በሊቢያ በሶሪያ በግብፅና ሌሎችም ሀገሮች ውስጥ ኢትዮጵያውያን ወገኖቻችን እንደ ውሻ ከቦታ ቦታ እየተሳደዱ በሚደበደቡበት በሚታሰሩበት በሚዘረፉበት ክብራቸውንም ያለምንም ጥያቄ በሚደፈርበት በሚገደሉበት ከሁሉም በላይ እጅግ በሚሰቀጥጥ ፍጹም ኢሰብአዊ በሆነ ሁኔታ በህይወት እያሉ አካላቸው እየተወሰደ በሚያልፉበት ሁኔታ ህዝብ ሀገሬ ብሎ በሀገሩ ተንቀሳቅሶ እንዳይሰራ እንዳይኖር በዘር በቋንቋ በጎሳ ተከፋፍሎ በክልል በተገደበበት ሁኔታና ሀገራዊ ስሜትና ባህል የማጥፋት ዘመቻ እየተካሄደ ባለበት ሁኔታ እኛ በዋሽንግተን ዲሲ በሜሪላንድ በቨርጂኒያ የምንገኝ ኢትዮጵያውያን የሀገራችን ጉዳይ ያገባናል የወገናችን ስቃይና መከራ ስቃያችን ነው በማለት አንደኛ
ግፉ አለቅጥ ሞልቶ ተርፎ ከዛሬ ነገ ህዝቡ በበቃኝ አሻፈረኝ ብሎ ሀገራችን በህዝባዊ አመጽ የምትጥለቀለቅበት የመጨረሻ ሰዓት ላይ እንደደረሰ ከግንዛቤ ውስጥ በማስገባት ሁለተኛ በተመሳሳይ ሁኔታ ከ1966 ዓ.ም ህዝባዊ አመጽ ኋላም ከ1983 ከደርግ ውድቀት በኋላ እስከ ዛሬ ድረስ ከዘለቀው መከራና ስቃይ ከተፈጠረው ችግር የተማረም ስለሆነ ዛሬም ይህ ሁኔታ ራሱን ከቀድሞ እጅግ በከፋ ሁኔታ ላለመደገሙ ምንም ዋስትና ስለሌለን ሀገራችን ሌላዋ ሶማሊያ ወይም የጥፋት ቀጠና ሆና እኛ የህግ የበላይነት የሰው ልጅ መሰረታዊ መብቶች በተጠበቁበት በነጻነት የመሰብሰብ የመደራጀት መብት በህገ መንግስት ተደንግጎ ባለበት ሀገር ቁጭ ብለን ኃላፊነት በጎደለው ሰብአዊነት በሌለው ነገ በታሪክ በሚያስጠይቀን በሚያስወቅሰን ሁኔታ እኔ አያገባኝም ፖለቲካ አልወድም ፖለቲካ ውስጥ አልገባም በሚል የግንዛቤ ጉድለት ወይንም ባለፉት 21 ዓመታት በነበረ የፖለቲካ ውጣ ውረድ ክህደትና ድክመት ተስፋ በመቁረጥ የሀገራችንን ጥፋት የወገናችንን ስቃይና በደል የሀገራችንን ውድቀት ትናንት በቀድሞ ዩጎዝላቪያና ቼኮስሎቫኪያ እንዳየነው የውድቀታችን የሀገራችን ጥፋት ተመልካች ምስክር አንሆንም በሚል ቁጭ ብለን ስለ ወገኖቻችን ከንፈር ከመምጠት ከመቆጨት አንጀታችንን ከማሳረር ባለፈው የፖለቲካ ሂደት የወጡ የወረዱ ኃይሎችን ቁጭ ብለን ከመውቀስና ከመወንጀል ይልቅ በኢትዮጵያ ብሔራዊ ሽግግር ምክር ቤት አደራጅ ኮሚቴ የቀረበውን ሀገራዊ ጥሪ በመቀበል በዲሲ፣ ሜሪላንድ፣ ቨርጂኒያ የምንገኝ ኢትዮጵያውያን ማንም ሳያስገድደን በራሳችን አነሳሽነት ማርች 6 2012 ኢሮፓውያን አቆጣጠር እነሆ ለዚህ ለዛሬው መሰብሰቢያችን ምክንያት የሆነውን ሁኔታ ለማመቻቸት በዲሲ፣ ሜሪላንድ፣ ቨርጂኒያ የኢትዮጵያ ብሔራዊ ሽግግር ምክር ቤት ቻፕተር ጊዜያዊ ኮሚቴን በማቋቋም ለዚህ በቅተናል። ውድ ኢትዮጵያውያን ወገኖቼ ከዚህ በላይ ሊያስተባብረን የሚችል ነገር ከቶ ምን አለ? ከዚህ በላይ ምን ብሔራዊ ውርደት አለ? ከዚህ በላይ ለዚህ ምስኪን ህዝብ ስንል ልዩነታችንን አቻችለን ለመስራት እንዳንችል የሚያስገድደን ምን ሁኔታ መምጣት አለበት? በደሉ ሳነሰ ይህ እኛ ሆነን እንጂ የሰለጠኑትማ እንኳንስ ሀገራቸው እንኳንስ ህዝባቸው አንድ ዜጋቸው መብት ሲጣስ ጥቂት ጥቃትም ሲደርስበት ምን እንደሚያደርጉ ሁላችንም እናውቃለን። ወይንስ የግዴታ እኔ ላይ ወይም ቤተሰቤ ላይ ይህ ሁሉ ግፍ መፈጸም አለበት ነው የምንለው? ወይንስ እኛ አሜሪካ ስለምንኖር እኛን አይመለከተንም? ወይንስ መቆጨት ከንፈር መምጠጥ መፍትሄ ነው? ወይንስ የዚህ ሁሉ የህዝባችን መከራና ስቃይ መሀንዲስ የሆኑት አፍራሽ ኃይሎች ስለጠላናቸው ውድቀታቸውን ስለተመኘን ይወገዳሉ ብለን ራሳችንን እናታልላለን? ይህ ካልሆነ እንግዲህ ኢትዮጵያውያን ወገኖቼ እኛ ኢትዮጵያውያኖች ሃይማኖት፣ ብሔረሰብ፣ ጾታ፣ ቋንቋ፣ ክልል ሳይለየን እጅ ለእጅ ተያይዘን አንድ ሊያደርገን የሚችል ነገር ከቶ አንድ ሊያደርገን የሚችል ነገር ከቶ ከዚህ ሌላ ምንም ስለሌለ በዛሬው ዕለት ይህን ስብሰባችንን ጠርተናል። ስለሆነም ይህንን በመመርኮዝ የዛሬ ስብሰባችንን በንግግር እንዲከፍቱልን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባታችን አቡነ ፊልጶስ ስብሰባችንን በንግግር እንዲከፍቱልን በትህትና እጠይቃለሁ። ከሁሉ በፊት ጉንፋን ስለያዘኝ ይቅርታ። ሁለተኛውም ደግሞ በንግግር ሳይሆን በጸሎት ነው መከፍትላችሁ። ተናጋሪማ ሌሎች ያሉ ይመስለኛል። ግን ወንድሜ እንዳልከው ደግሞ ተሳስቼ ልናገረው እችላለሁ። በደሉን ሁሉ ዘርዝረዋል። እኔም ያንን አልናገርም። በነገራችን ላይ ብዙ ጊዜ አዳራሽ ሲመጣ እዛ ማርያም ሲሄድ ሰው ግጥም ስለሚል እዚህ ጥቂት ትሆኑብኛላችሁ። ካልሆነ ወደፊት አስቴር እዚህ መታ እንዲዘፍን ማድረግ አለብን። እንድትሰበሰብ በተለይ ሴቶች እህቶቻችን የት አሉ? ሁልጊዜ ጥያቄው እሱ ነው። እንዲህ ወንድሜ ተናግሮታል። ፖለቲካ እኔም በበኩሌ ኢትዮጵያ በመሆኔ ይነደኛል፣ ይቆጨኛል፣ በጣም የሚያሳዝነኛል። የወገኖችን መከራ ሰማዕትም ቢሆን ሐዋርያም ቢሆን ቅዱስም ቢሆን የወገኖቹን ችግር ሲሰማና ሳይ በጣም ችግር ነው። ጳውሎስ የተባለው የዓለም ብርሃናት እየተባለ የሚጠራው እኒህ እስራኤሎች በየሀገሩ መከራ ሲቀበሉ አህዌሰ ሊተሰኪ ወጸሎቴኒ ከመ እስራኤል፣ እኔ የሰራሁት ሁሉ ለእናንተ ሆነላችሁ፣
የእናንተ መከራ የእናንተ ችግር የኔ ነው ያለው በመንፈሳዊ። አሁንም ኢትዮጵያኖች ለአረብ በሄዱትን በሀገር ውስጥ ያሉትን የሚሰቃዩትን ሲናገሩ ሁልጊዜ በይደማል፣ ሁልጊዜ ማዝናለሁ፣ በእናንተ መቆጣለሁ። አንድ ዓመት አላችሁ እንግዲህ 1 40 ዓመት ሊሆነ ነው ተወጣው እንደዛው ነው። ሁልጊዜም የኢትዮጵያ ችግር ዛሬም ነገም ተነገ ወዲያም ነውና ተባብራችሁ አንድ ሆናችሁ ሀገራችሁን ብታድኑ ከኑ ዘይነ ሳይከም ካለ ከሌላ መጽሐፋችን ከሌላው ያላገኘው ምን አለ? ሌሎቹ እንዴት ሀገራቸውን አዳኑ? ሌሎቹ ለሀገራቸው እንዴት ተነሳሱ? እኛስ አንድ ጊዜ ሪችሞንድ የሚባል ሰርግ ሄጄ የሀገራችንን አንድነት ጠብቅልን፣ ኢትዮጵያን ጠብቅልን እያልኩ ጸሎት ጀመርኩ። ተዋላውን አንዱ ቱሌት አባ ይለኛል ማለት ነው ስለው እንዴ 21 ዓመት ሆኖ እኮ ተጠፋ ኢትዮጵያ እንደማለት ነው። አዎ እውነት ነው። የሌላውን ጸሎት ጀመርኩ ደግሞ እንደገና እዚያ ያሉትን እናንተን ይጠብቃችሁ ማለት ነው አልኩ። አሁን ወገኖቼ ስብሰባ ወያኔ ወይም ደግሞ ወያኔ ተብያለሁ ኢህአዴግ በልተው ኢህአዴግ ምስል ኢህአዴግ ሳይሆን የኢትዮጵያ መንግስት በል እየሰልፉ ላይ እንዳለ አምባጓሮ አለ። ጥሩ ነው። እኛ ማንም ስለነሱ ክርስትና ስም የቱን ወልደ ብንል ገብሬ ብንል ምንም ችግር የለውም። ዋናው ነገር ለሀገር የሚጠቅም ነገር ነው የምንፈልገው። ለሀገራችን፣ ለወገናችን፣ ለህዝባችን እንደዚህ በየዱሩ በየገደሉ በየአረብ ሀገር የሆነ የተደረገ በዚህም እንደዚህ ማለቱ በጣም ሰልችቶናል። እንደው አንድ ቀን ምን እናድርግ ብላችሁ ዛሬ ምንድን ነው ያላችሁት? የሽግግር ምክር ቤት ነው አይደል? የሽግግር ምክር ቤት አንዱ የመሻገሪያ ምክር ቤት ሆኖ ያ ማንን ነው የምትሻገሩት? ወደ ሀገራችሁ ግቡና ደህና ነገር ስሩ፣ ደህና ነገር ስሩ። ሁልጊዜም በውጭ መሰብሰብ አይደለም። ይሄ ማለት ምንድን ነው? ኢትዮጵያኖች ጀግኖች ናችሁ፣ የምታቆሩ ወገኖች ናችሁ። አንድ ነገር ያው እንግዲህ ህብረት ነው ያጣነው። እንተባበር፣ አንድ እንሆን። አሁን እኔ የምናገረው በክርስትና ብቻ አይደለም፣ በኢትዮጵያዊነት ያገባኛል። ይውላችሁ ኤጲስ ቆጶስ ጳጳስ ሼህ ቃልቻም ቢሆን ሀገር ሲኖረው ነው። ሀገር ከሌለው ጳጳስ አይኖርም፣ ቃልቻም አይኖርም። ይገርማችኋል። መኪና የሚያከራዩ ክፍላ የሚባል ነበር። አንድ 14 ዓመት ሰርቻለሁ። ስሜ አብቀን አባ ተብዬ ተጠርቼ አላውቅም። ፊልፕ ነው። ምክንያቱም አያውቁም ክርስትና ያለ ማለት ምንድን ነው? በሀገር ቢሆን የተከበርኩ ሰው ማንኛችሁም ብዙ ባለስልጣን ብዙ ባለሙያ ያላችሁ በስደት ላይ ያላችሁት ምን ማገሩ ተሰለው የሰው ልጅ ኩራቱ በሀገር በወገኑ ነው። ለምንስ ማዳለ ለምንስ ጀግና ያለን ኢትዮጵያ የጅምሮች አለች። ይነካ ይነበላይ ዘለቀ ያጭባጭ የነ ፍታውራሪ ሀብተ ጊዮርጊስ ሁሉ አገር ነች፣ የነ አባ አገር ነች። አሁን የነዛ ልጆች የት ሄዱ? የት ነው ያለ ነው? እነ ጠቅልምና ኃይለ ሥላሴ በፖለቲኮች እና ቀላል ሰዎች አይደሉም። አክሊሉ ሀብተወልድ ነው ላይ ገጠመው ዩናይትድ ኔሽን ነው ከፓኪስታን ኤምባሲ ጋር ግብ ገጠመው። አክሊሉ ሀብተወልድ ነው ጦርነት ኢትዮጵያ በጣሊያን ተወረረ የሚባልበት ጊዜ ላታ ወልደ ማርያም ለጣሊያን አጠሩ ባንዲራውን ወስዶ ቤቱ ሰብሮ እኔን ያንበሳት እዚህ ያለ ታሪክ ያላችሁ ሰዎች ናቸው። ለምንድን ነው ዛሬ ታዲያ ያ ወዲያ የት ሄዶ ነው ወገኖች? እናውቃለን ጥላቶቻችን የበቀል መንግስት ነው የሚለው የበቀል መንግስት ነው የተሰራው። ኢትዮጵያዊ ድረስ ጉዲት የምትባለው በ8 ዓመቱ የነበረችው ኢትዮጵያን ለመግዛት ለማስፋፋት ነው ሄደችው እንጂ የኢትዮጵያ ነብዝ አልፈልግም ወደው ይበጠስ ይሰበራል አለችም። ግን አይመጣ ስለሆነ ግዛና ያለው እንጂ ሌላ ምንም ያደረገው ነገር የለም። ታሪክ ይሁን ቢከፋፍሉንም የተሻለ ያው እኛን የማይወድ የሚበቀል መንግስት ይደርስ። ይህ ከሆነ ምንድን ነው ችግራችን? ምንድን ነው ያጣነው? ነግሬያቸዋለሁ። የድሮዎቹ ሰዎች ጀግኖች ናቸው። አንደኛ ማቆሙ አንደኛው ዳር ሊሆን አይፈልጉም።
ያን ወሳሉ ማይመጪ አውሬ መሆኑ ይሆናል እንጂ ይላሉ። እምቢታ ለቤታቸውን አቃጥለው እሱን ቤት ያቃጥሉታል። ጆርቱዝ ብሎች ሌላም ደግሞ ወይም ተቆቁለቱ የሞተን ሙታልስናቱ የሚሉት ምን ጊዜም ቢሆን ማንም ጀግና ወንዱ እጁን አይሰጥም። እንኳ ቢጨንቀው እንኳ ቤቱን አቃጥሎ ይሰደዳል። የአሁኖቹ ግን ሁልጊዜ የምትሉኝ ነገር አለ። በሰላም እንታገላለን፣ በሰላም እንታገላለን። አንድ ልንገራችሁ። አንዳርጋቸው ጽጌ የሚባል አንድ ጥሩ ነገር ሲናገር አንድ ጊዜ አንድ ሬዲዮ ሲጠይቀው አንድ ያን እንግሊዞችን ያንበረከከው በሰላም ነው አሉት። ሰላምም እኮ የሚጠይቀው ሰላም ላለው መንግስት ነው። የእናንተ ችግር ሰላም ሳይኖር ሰላም ነው ትላላችሁ፣ ዲሞክራሲ ሳይኖር ዲሞክራሲ ነው ትላላችሁ። እንላለን እንጂ ብዙ እያስፈራራ ቁጭ ብሎ ሰላም ነው ታተደደቁ እንግዲህ ዱላ ተራራፈ ማለት ይመስለኛል። በጣም ያሳዝናል። የኢትዮጵያኖች ጉዳይ በጣም የሚያሳዝናል። ሰዓት ላይ አንዴ ሰልፍ ተደረገ። እናንተ አሜሪካኖች ያንን መንግስት እየረዳሽ ምን ተሰራ እና ኮንግሬሷ ታዲያ ሄደን ልንዋጋለን ነው ያደን ልንዋጋለን አለችው። አሁንም ቢሆን ዋይት ሀውስ በየቀኑ ስንመላለስ ኦባማ ሊዋጋላችሁ ወይስ ኦባማ? እርግጥ አንድ ነገር አለ። ምናልባት ስትራቴጂውን ለምን ትናገራለህ ካላላችሁኝ አሜሪካ ኤምባሲ ጦርነት ተከፈተ ሄሊኮፕተር ልኮ ሲቲዝንን የምትሉትን ያመጣችኋል። ብዙ ደስ ይላችሁ ይገባል። ሁለተኛም ደግሞ ሰዎችን በይበልጥ ያነሳል። ጦርነት ውስጥ ያለ ድረስ እዚህ ይቆያል። ጦርነቱ ካበቃ በኋላ በዲፕሎማሲ ውይይት እንከፍታለን። ከዚህ ሌላ አሜሪካኖች እስካሁን ድረስ ለሰባቱ ለኢንዶኔዥያ ደስ ሄደው አልተዋጉም። ለማርቆስ መቃብርና ሀገር ላይ ከለከሉት ሄደው አልተዋጉ። ለወዳጃቸው ለአፍሪካው መሪ እንደዛ ነው። አሜሪካኖች ወዳጃችን ናቸው። ለኛ ግን አይደርዋባቸው። በየቀኑ ውስጥ የዲፓርትሜንት መመላሰውን በከንቱ ነው። ጦርነት ከተነሳ ግን ቴሌቪዥኑ እዛ ይተከላል። አንዳንድ ነገሮች ይመጣሉ። ከዛ የኛው ወሬ ይወራል። ያን ሰላማዊ ሰልፍ ስንወጣ ኢትዮጵያን ተሰለፍ እንኳን ብሎ አያውቅም። ጠጓቸው ስራ ፈታቸው ነው ከማለት በስተቀር እና ለምንድን ነው ይሄ ሊሆን የቻለው? ኢትዮጵያ ሰው የለም እንደው ጨርሱ። ኧረ በጣም የሚያሳዝን ነገር ነው ወገኖች። በጣም የሆነ ይሄ ተደረገ ይሄን አደረጉ ነገር የታሰረ ነው እንጂ እንዴ እኔ እኮ ይገርማችኋል። በዛ በሰፈሬ ወንድሜ ሰው የመታው እንደሆነ ተባብረን ያን ሰው እንደመስሳል ነው። እኔ ወንድሜ እስር ቤት ሲገባ እስር ቤት እማታለሁ አያርገውና አሰብ አካባቢያችን ወንድማችን ወይ ዘመዳችን ከታሰረ ሂደን ጣቢያ እናቃጥላለን። አሁን ግን ማነው ስሙ? አሁን ጥሩ ሰው አንድ እስር ቤት ተደበደበ የተባለው ሰው ስሙ ተብሎ እስር ቤት ሰው ደበደዋል። አቶ አንዳለ ለምንድን ነው አላግባብ ሲታሰር ለምን ሰው ሆ ብሎ አልተነሳም? ለምንድንስ ዳኞች ውስጥ ቢሆን ቤት ሊገባ ነው አላግባብ የሚፈርድ ተሆነ ካመናችሁበት? ኢትዮጵያ ውስጥ ነው ያለው። የሰው መብት አቢዩዝ የሚያደርግ ሰው ካለ አቢዩዝ ይሆናል። ሌላው ቢቀር ልጁን ይሄዳለሁ ወይም ሚስቱ እጠልፋለሁ። የመለሰስ ልጅ አላግባብ ከሆነ ዋብ ነበረች ዝምጆች ታውን ትማር የት ሀገር ነው የምትኖረው? ግን ተማሪ አቢዩዝ አድርጎ ማለት አይደለም። ማንም ሰው የሰራውን ስራ ይቀበላል። ስመ ኩሎ ጾሮ ዘይጸውር ሌላ መጽሐፋችን ማንም የራሱን ሸክም ይሸከማል። በመጽሐፍ ቅዱሳችን አንድ ጊዜ በዚህ በእስራኤል ታሪክ በመጽሐፈ ነገሥት ብዙዎቻቸው አንባቢ ትሆናላችሁ ያምናለሁኝ። መጽሐፈ ምዕራፍ 21 ላይ አንድ ካህን ተበደለ። ሚስቱ ኮልላበት ሊያመጣት ሄደ። ብዙ ቀን ከቆየ በኋላ ሲመለስ በመንገድ ላይ ሽፍቶች ያገኙትና ሚስቱን ነጠቁት። አላግባብ በማይገባ ከሴትዮዋ ጋር አድረው ገደሉበት። በማግስቱ ተነሽ እንግዲህ ውርደቴን ተዋርጀዋለሁ ሲል ሙት አገኛት። 12 ቆራረጣት። ለ12ቱም ነገደ እስራኤል ላከ። ሁላችሁ ጉደን ሁሉም ያን ጉድ ሳንበቀል ቤት አንተኛም አሉ። ያንን ይሄን ያደረገውን ክፍል ደመሰሱት።
ሰማያዊ ቅጣት ብቻ አይደለም ኃጢአተኛ ምድራዊ ቅጣትም ያስፈልገዋል። ዛሬ እኛ ገድል ገሌ ሞተ፣ ገሌ ታሰረ፣ ገሌ ተቀበረ ሲል ምናልባትም አይ ተርቦ ነበር ይበለው እንደዛ ከማለት በስተቀር ሌላ ምትክት ያለ አይመስለኝም። እና ወገኖቼ ከዛሬ ጀምሮ ራሳቸውን እንደው አንድ ነገር ሳልናገር ማላልፉ ብዙዎቻችሁ እንደሚመስለኝ ደህና ሀገር ነው ካመናችሁበት ስብሰባ የሚያስፈልገን። ሌላው ደግሞ የእኛን ዘመዶችና የእኛ ወገኖች አልነካም በገጠር ያሉትን ነው እንደገሌን ነው የምትሉ ከሆነ አይመስለኝም። የእናንተ ዘመዶች ጥሩ ከሆነ የኔ ዘመዶች ይሸፍቱና ያጠፋቸዋል። ተጠንቀቁ። እናንተ ቤት ሰርታችሁ ከሆነ ቤት ያልሰራው ስለሚበዛ ቤት እንደነቃቀል ነው ይተርባችኋል። እንደዚህ እያልክ እያስተማርክ እንደገና ኮሚስት ልታመጣ ነው አለች አንድ ሴትዮ። እኔ አይደለሁም እናቴ፣ ያ የተበደለው ህዝብ ነው። በኢትዮጵያ 2% እንኳን እንጀራ በልቶ አድረው 96-97% ጦም አዳሪ ነው ተብሏል። አንድ ቀን ሊገወራ ይገጥማል፣ ፎቁም ይሰበራል። አሁን ቤት ሰርታችኋል፣ መስኮቱን ሁሉ ይልዳ ያውሬ መዋለጫ ይሆናል። ብሶት ሲበዛ ችግር ሲበዛ ህዝቡ እስከ መጨረሻው ድረስ እንዲሁ እንደተቸገረ እሱ ያመጣውን ሲመልሰው እያለ ሊኖር አይችልም። እሱ ያመጣውን እሱ ይመልሰው፣ ይሄ በኢትዮጵያ የተለመደ ቋንቋ ነው። ቢሆንም ግን አንድ ቀን አደጋ ሊፈጠር ይችላልና ከአሁን ጀምረን እያንዳንዳችን በአለን በቤታችን እሳት እንለኩሳለን። የእኛ ቤት ሲቃጠል የሁሉም ቤት ይቃጠላል። እንድተረት እንገራችሁ። ሁለት ወንድማማቾች ነበሩ፣ አንድ ሀብታም አንድ ድሃ። እና አባታቸው ትንሽ ምንም የሌለው ስለ አንድ አህያ ነበረው፣ አንድ ገጣም አህያ ነበረው። በሚሞትበት ጊዜ የአባት በረከት ነውና አህያን ተካፈሉ አላቸው። የሀብታሙ አህያውን አርጄ ለውሾቹ እሰጣለሁ አለ። ድሃው ደግሞ ድንጋይ ውሃ እየጫንኩ እጠቀምበታለሁ ተውልኝ አለው። የለም ይህን አህያ ሁለት ቆርጠን ነው የምንካፈለዋል፣ ለውሾችን ነው የምንሰጠዋል። እሺ እንግዲያውስ አህያው ተቆረጠ። ያ ድሃው አልቅሶ ዝም አለ። አሁን ወንድማማቾች ስለነበሩ ቤታቸው የተያያዘ ነውና ቤቴን አቃጥዬ እሞቃለሁ አለ። ግምቱን ልስጥሃል። የለም በርዶኛል፣ አቃጥዬ ነው የምሞቀው አለ። ከዚያ በኋላ ቤቱን አቃጠለ። የሁለቱም ቤት ተቃጠለ። ጠብ ይቀጥላል። እዛ ላይ ደግሞ እህል ተዘራ። የሀብታሙ ልጆች ሲወጡ ሲገቡ እሸት ይበሉ ጀመረ። እሸቴን እፈልገዋለሁ። ይሄ ከሆዳቸው ውስጥ ነገር መጣ። እንግዲህ ሀብታሙ እኩል አድርጎ ሀብቱ በሚል ሽማግሌ ገባ ይላል። አሁንም ቢሆን የሰው ልጅ ተጠመመና ሰው የሚበድለው ከሆነ የሚተወው ነገር ያለ አይመስለኝም። እና እንግዲህ ከአሁን በኋላ ሁላችሁ ለሀገራችሁ ለወገናችሁ ተነሱ። እግዚአብሔር ባርካችሁ። እንነሳና የበሰበሱ እግዚአብሔር ወይ ይህን እዚህ የሚሰበሰቡ ለሀገራቸው ለወገናቸው ቁመዋልና እንተርዳቸው፣ ባርካቸው፣ ተቀድሳቸው። አምላካችን በዛች ለቅድስት ሀገራችን የሚወጡ የሚወርዱ የሚበሩትን ሁሉ አንተ ሀሳባቸውን ፈጽምላቸው። በእውነት ለእውነት ለሀገራቸው የሚወጡ የሚወርዱትን ሁሉ ስራቸው የተቃና አድርግላቸው። በእግዚአብሔር ስም አሜን። አባታችንን አቡነ ፊልጶስን ስብሰባችንን ስለከፈቱልንና ስለሰጡን ምክር እናመሰግናለን። በመቀጠልም በዲሲ፣ በሜሪላንድ፣ በቨርጂኒያ የኢትዮጵያ ብሔራዊ ሽግግር ምክር ቤት ቻፕተር አሰባሳቢ የሆኑ ወይዘሮ ትዕግስት ሽፈራው የሚቀጥለውን ንግግር ያደርጉልናል። አመሰግናለሁ። ክቡራትና ክቡራን እንግዶቻችን ሰዓቱን አክብራችሁ መገኘታችሁ በእኔና በጊዜያዊ አስተባባሪ ኮሚቴ ስም አመሰግናለሁ። እና ዛሬ ወደ መንባቡ ከመሄዴ በፊት ሁሉ ነገር ተብለዋል።
ነገር ግን ትንሽ የምለው ነገር ቢኖር እኔ ካለኝ ኤክስፔሪየንስ ያለው ሁኔታ የኢትዮጵያ ብዙውን ጊዜ ከአውሮፓ ወይም ከአሜሪካ ከሌላ ስለተወራ ከምናወዳድረው ወደ ሶስተኛው ዓለም ስለተ ብናይ የተሻለ ይመስለኛል። ምክንያቱም ኢትዮጵያ ዛሬ ሁላችንም በያለንበት ቦታ በዓለም ላይ ስንኖር በሰዎች ዘንድ ኩራት ይሰማን የነበረው ነፃ ሀገር ናት ኢትዮጵያ የሚለው ነበር። ዛሬ ግን ሁሉም ሰው ማወቅ የሚገባው ሞደርን ኮኔክሽን በኢትዮጵያ ውስጥ እንዳለና የኢትዮጵያ ሕዝብ አይዴንቲቲውን እያጣ መሆኑን ያሳያል። በሌላው ደግሞ እኔ እስከማውቅ ድረስ ብዙ ጊዜ በብዙ ኦርጋናይዜሽን ብዙ ኢትዮጵያውያኖች ተጠር ነበር። ስህተቱ ማንኛውም ንግግር ላይ ነገሮች ላይ ስናወራ እኛ ብለን አፍሪካውያኖች እንል ነበረ። እኛና አፍሪካውያኖች ጥሩ ናቸው ብለን ስናወራ ራሳችንን ከአፍሪካ ውጭ እናደርግ ነበረ። ብዙ ጊዜ ኤዱኬትድ የሆኑ አበሾች ጋር እኔ ከብዙዎች ጋር ብዙ ጭቅጭቅ ነበር እና ኢትዮጵያ እኮ አፍሪካ ውስጥ ሼር አድርጋለች እንጂ አፍሪካዊ አይደለችም ነበር። በጣም ትልቅ ስህተት ነበር እና እነ ቱኒዚያ እና አልጄሪያኖች ወይም ሌሎች አረቦች ነን የሚሉት ምናልባት ስለሆንን ሞሮኮ 600 ዓመት ፖርቱጋል ይስቻለው ይላል። ስለዚህ ከነጭ በምን ተናነስ? ፈረንሳዮች በሀገራቸው ውስጥ ያለው ንብረት በሙሉ እኔ ሀገር ነው ተሰርቶ የሚሄደው ለምንድን ነው ኢሮፒያን ኮሚኒቲ ውስጥ ማልገባው በሚል ነበር ሞሮኮ ጠረጴዛ ይዞ የኢሮፒያን ኮሚኒቲ ጊዜ ማገት ነበር። ነገር ያው እንደሆነና ዛሬ ወደ ኢትዮጵያ በመነመጣበት ኢትዮጵያ ከዛ ሁሉ ደረጃ በጣም የማስቀምጠው ምክንያቱም እኔ ባለኝ ኤክስፔሪየንስ ከ30 ሀገሮች በላይ አፍሪካ ውስጥ ዞሬ አይቻለሁ፣ ሰርቼበታለሁ። ነገር በጣም ውድ ነው የምንለው ሀገር አፍሪካ ውስጥ በግል ነበረ፣ ጋቦን ነበረ። አንድ ቤት 50 ብር ከተከፈለ በጣም ብዙ ገንዘብ የምንለው ሀገር እና እዛ ሀገር ለመግባት ከአሜሪካ ቪዛ ይልቅ የሊብረቪል ቪዛ በላይ ነው። ምክንያቱም ህብረተሰቡ ጥሩ ደሞዝ ጥሩ ገንዘብ የሚሰጠው ነው። ከአንዳንድ የተኩል ህዝብ ነበር የሚኖረው፣ ግን ፔትሮላቶች ናቸው። ዛሬ ግን ኢትዮጵያ ውስጥ አንድ ምግብ ሰው ከሚሰጠው ካለው ደሞዝ ጋር ሁሉም ነገር ያለው ችግር መኖር አይችልም በቀን አንዴ ማለት። ስለዚህ በሌላ የምንላቸው ሀገሮች እንኳን ዛሬ ትንሽ ነው ዛሬ ሰለጠኑ ምናቸው እና ቡርኪና ፋሶ በየመንገዱ ስትሄዱ መኪና ድረስ ነው የሚመጣው ምግብ በትሪ የሚመጣላችሁ። የሰው ልጅ በሁለት ብርና በአንድ ብር ከ50 የቀን ምግቡን በልቶ ይውላል። ቤዚካሊ ባሉ ነገሮች እንደኛ ሀገር ለምሳሌ ጤፍ ሲሆን በሌላው ሀገር ሩዝ ሊሆን ይችላል፣ ቆጮ ሊሆን ይችላል፣ ፉፉ ሊሆን ይችላል። የተለያዩ አፍሪካን ሰርቪስ ይሆኑ እነዛ ሀገር ውስጥ ሁሉ ጊዜ በጣም ርካሽ ናቸው። በእኛ ሀገር ውስጥ ግን ዛሬ ጤፍ ማንም ሰው መለሳችን ሰዎች በምን ይኖራሉ ቢባል ይኖራሉ። እንዴት እንደሚኖሩ እግዚአብሔር ነው የሚያውቀው የሚል መልስ ብቻ ነው ያለው። ስለዚህ የመጨረሻ ትልነት ሲሆን ከዛ በተረፈ ደግሞ አሁን ያሉት ሁኔታዎች ኢትዮጵያ ውስጥ ገብተው በንግድ ዓለም ሀገሩ እየተሸጠ ባለበት ጊዜ አይደለም። ብዙዎቻችሁ ተከታትላችሁ እንደሆነ ሰው በየዳርቻው ያገኘበታል። ብዙ ሰው ይሞታል፣ ብዙ ሰው ይገደላል፣ ብዙ ሰው ከባህር ይወጣል። ማን እንደሆነ የሞተው የለም። ሰዎች ውሃ ውስጥ ከዛ ይታፈሱ ይጣላሉ ማለት ነው። ስለዚህ አይደቲያቸውም አይታወቅም። ኢትዮጵያ እየተሸጠ ነው። ይህ ሁሉ የምናየው የተደበላለ ወደፊት ከዓመታቶች በኋላ እኛ ዛሬ ለውጥ ካላለት አገሩ እንደሌላ ይደበላለቃል እና ብዙ እንዳልኩት አንዳንድ አፍሪካ ሀገር ስትሄዱ አንዳንድ ከገቡ ነጩ ይበዛል፣ አፍከስቱ ይበዛል። ዛሬ ቻይናና ኢትዮጵያ የሚፈጥረውን ነገር ወደፊት የሚከሰተን ከ20 ከ30 ዓመት በኋላ ምን እንደሚያመጣ ጥያቄው ለኛ ይቀመጣል። ስለዚህ የነበረን ያ ሁሉ የነበረን ነፃነትና የነበረን አመለካከት ለኢትዮጵያ በዚህ ሁኔታ የሚቀጥል ከሆነ ማለት የሚያሳፍርበት ደረጃ መድረሳችንን ሁላችንም ልናውቀው ይገባል። አገባኝም የሚለው ነገር በአጠቃላይ ምንም ጥቅም እንዳልሆነ እንድታውቁትና እኛ ዛሬ ከሚባል የአፍሪካ ሀገሮች በታች በላይ እንዳልሆነ እንድታውቁት ያስፈልጋል። ምክንያቱም የኢኮኖሚ 11.5 ወደ ላይ መውጣት ከህዝቡ በአረም ከሚያገኘው ገንዘብ ጋር ስናገናኘው ፈጽሞ ነገር ዜሮ ነው። አንድ ሰው ቤት ተከራይቶ ለላ መኖር ካልቻለ አንድ ዶክተር ዛሬ ግራጁዌት አድርጎ ኢትዮጵያ ውስጥ ደሞዝ የሚሰጠው ገንዘብ እንግዲህ ተማሪ የምንለው ብዙ አመት ቤት የተማረ ከምንሰጠው ገንዘብ ጋር የአንድ ሰው ማድ ቤት ብቻ ተከራይቶ ሊኖር የሚችለው። ሌላው ሀገር ሄዳችሁ እንደሆነ ማንኛውም ዲቪ የሚባለው ነገር አይቀበልም። ኢትዮጵያ ስተቀረ 3 ጊዜ ተባዛው ኢትዮጵያ ብዙ አፍሪካ ሀገሮች ስትሄዱ ሎተሪ ግዙ እያሉ ሁሉ ይለምናሉ። ግን ሎተሪ እኛ ራሳችን አናውቅም ነበር። እኔ በርኩበት ሀገር አንድ ተባረው የመጡ
በአሳይለም የመጡ አንድ ሚኒስትር አይደለም ብቻ ወሰዱና 12 ሰው ደረሳቸው ለሞታል። ማንም ሰው በዛ በተለይ ምሁሩ አይወጣም አንሌስ ከመንግስት ጋር ችግር ያለበት ካልሆነ በሌላ ደረጃ ምሁሩ አይወጣም። ጥሩ ብሏል ምሁሩ። ስለዚህ ዛሬ እዚህ ሀገር አይካችሁ ብዙ የተማሩ ሰዎች መተው እዚህ ሀገር ያልወሉ ሲኖሩ ሀገሩን ጥሎ መጥቶ እንዲህ ያደርጋል ስጋ ቤት ስጋ ይቆርጣል ቤት ተጠብቃለች እንዲህ ታደርጋለች የምንለው ነገር ጥቅም የሌለው ለምንድን ነው? ኢትዮጵያ ውስጥ ያለው ገንዘብና የስራና የኑሮ ሁኔታ በነመር ኮርስፖንድ አያደርግም። ስለዚህ ኢኮኖሚ እድገት ምኑ ላይ እንደሆነ እኛ በአፍሪካ ውስጥ አይገባንም። ያኛው ኑሮና ኢንቨስት እናደርገው ብቻ ነው ሊገባን የሚችለው ያሰባል ነገር ላሳ ማለት ፈልጌ ነው። በአጠቃላይ ያለንበት ችግር አያገባኝም ከሚባለው መውጣት ይኖርብናል። ምክንያቱም ልዩነት ይኖራል። ብዙ ሀገሮች አይተራባ ዓመት 30 ዓመት መንግስት በሚሮጥ ኑሯቸው የተሟላና በተለይ ስለማይረባቸው ረሃብ ስለሌለ ይኖራል። አንድ ቦታ ላይ ግን ካልሆነ የተለያዩ ድርጅቶች ይኖሩና አንድ ቦታ ላይ በዛው በአገር ውስጥ ግማሹ ይዋጋል፣ ግማሹ አንድ ነገር ይቆም፣ ግማሹ አንድ ነገር ያደርጋል። ሁሌ ብትሰሙት አንዳንዱ ብዙ አደረገ ነው። እኔ አይቻልም ቦታ ላይ ሰው ሊሞት ይችላል፣ ስቲል ይሟገቱታል። እነዛ ሰዎች ግን የተለያየ ፓርቲ አባሎች ናቸው። አንድ ላይ ግን አንድ ዓላማ አላቸው ነው። በአጭር ጊዜ ጎሪኮስ የፈጠረው ነው። አሁን ቶመን የተመረጠው ፕሬዝዳንት አላሳን ዋታራ በዘመኑ ሊመረጥ በነበረ ጊዜ ከመምጣቱ በፊት እዛ በነበረበት ጊዜ ካምፔን ያደርግ ነበር። ንግስት ትልቅ ችግር ይፈጠር ስለነበረ ሴፍ አድርጎ ነው በጀት ሌላ ሀገር ሊፍረግድ ወደ ፈራ የሄደው። ባለቤቱ በጣም ጥሩ ላይ ብዙ አንድ ሚሊዮነር ከምትባል አንድ ችግር አልነበረበትም ማለት ነው። ነበረው መንግስት ሰው ይገል ነበር፣ ብዙ ነገር ያደበር የነበረው ኢትዮጵያኖች ሁሉ ከዛ ተሰደዱ። ብዙዎቻችን ወደ አሜሪካ መጣ። ነገር ግን ምንድነው የተፈጠረው ነገር? ሙስሊሙ ክርስቲያኑ በተለያዩ ፓርቲ ያሉት በሙሉ ግማሹ አንዱን ሀገር ያዘ፣ ግማሹ አገባ፣ ግማሹ ወደዛ ላይ ወደዚህ ያለ መጨረሻ ላይ እርግጥ ጥቂት ሰው ይሙት እንጂ እኛ ሀገር ዛሬ ሳይቆጠር ቁጥሩ ሳይታወቅ ማአት ሺህ አበሻ ነው፣ ማአት ሺህ ኢትዮጵያዊ ነው ያለቀው። በእያንዳንዳቸው ዘመዶች ብታው እኔ የማውቃቸው ሰዎች አሉ እስካሁን ድረስ እናቶች እስር ቤት ናቸው። እናቶቻቸው እስር ቤት ሆነው እንደደረሰ ያውቁ፣ ወንድሞቻቸው የት እንዳሉ ያውቁ። በእያንዳንዱ ቤተሰብ ብዙ ሚስጥር አለ ብታውቁ። ነምበሩን አናውቀው። እዛ ግን ኦፊሻሊ የሞቱትን ነምበር እናውቅ ነበር። ያ ሁሉ ሆነና ግን መጨረሻ ላይ እነዛ ሁሉ ሰዎች በአንድ ሆኖ አይታችሁ ከሆነ ያንን መንግስት መጨረሻ ሰዓት ላይ ጆሮውን ይዘው ከቤዝመንት አውጥተው ጣሉት። የህዝብ መንግስት ተመረጠ። የሀገር ሀብታም ነው ይሄውና ዛሬ እነ አላሙዲ ሀገር ውስጥ ነው 2 ቢሊዮናቸው ላይ የሰሩት እዛ ሀገር ውስጥ ነው። ስለዚህ እኛ አሁን ምንድነው የተለያየ ሀሳብ ቢኖረን የተለያየ ድርጅት ቢኖረን ከዛሬ ነገ የፈለግነውን አይነት ድርጅት ምንም ነገር የተለየ ሀሳብ ይዘን ወያኔ ለመጣል ከሆነ አንድ ቦታ ላይ ግን አንድ መሆን አለብን ነው ጥያቄ። እና የማይመለከተን ጉዳይ የለም። ምክንያቱም ነገ የምንለው ነገር በሙሉ ትልቅ ነገር ኢትዮጵያ ሲመጣ ከዚህም የባሳለ አሁንም ሌላው ነገር ስታው የሚያሳዝን እንጂ እንደ ሰው እንደ ድሮ ሰው ፊት ነጮች ጥቁሮች ሁሉም ዜጋ ፊት ተቀምጠን አንመኩራት አንችልም። አሳፋሪ ነው። ስለዚህ ይሄ የፖለቲካ እኛ የመሆን ያለመሆን ጉዳይ ሳይሆን የግዴታ ጉዳይና እያንዳንዳችን ስለ ሀገራችን አናቀብል አሳፋሪ ነው። አሳፋሪ ነው። የመጀመሪያው ነገር ነው። ስለዚህ ማንም ሰው ስለ ሀገሩ ስለሚያውቅ ግዴታ ኮንትሪቢዩት ማድረግ አለበት ከሚለው አንፃር ነው። እና ከዛ የምናገረው ነገር ምንድነው? ብዙ ጊዜ ሰዎች እኛ ድሮ ብቻ የሚያውቁ ሰዎች ድሮ የፈጠሩ ሰዎች እናንተና ያደረጉት ብቻ ሊሆን አይችልም። ዛሬ መፍትሄ ብቻ ሊሆን አይችልም። እነዛ ያለፉት 20 ዓመት ያለፉት ትግሎችን ግን እንደቃቸዋለን። ምክንያቱም እነዛ ትግሎች ዛሬ ለሚቀጥለው ትግል መንስኤ ናቸው። ያንን በማየት ነው ይሄ ነገር ጥሩ ነው መጥፎ ነው ብለን ልናልፍ የምንችለው። እንደሚባለው አባይ ብቻውን አባይ አልሆነ፣ ገባሮቹ ተሰብስበው አባይ ያደረጉት ብቻውን የትም አይደርስም ነበር። ስለዚህ እኛ በየዕለቱ እያንዳንዱ ሰው አዲስ የትግል ሀሳብን ቢያመጣ አዳዲስ ነገር ይዞ ቢመጣ በዚህ መልኩ ለኢትዮጵያ ሶሉሽን አመጣለሁ ብሎ ቢመጣ እሰየው ብለን መደገፍ አለብን። ካለ መስራት የተሻለ ነው አይደል? ካለ መብላት የተሻለ ነው። ካለ ማግኘት የተሻለ ነው። ብዙ ነገሮች ፖዚቲቭሊ የምናያቸው ከሆነ ቁጭ ብለን
ትንሽ ሰው እየታገለ ብዙ ሰው የሚያይ ከሆነ እግር ኳስ አይደለም። የእግር ኳስ ሲሆን ነው ትንሽ ሰው እየተጫወተ ብዙ ሰው የሚያየው። ስለዚህ በዛ መልኩ ማየት አለበት እና ይሄንን ትግል ለማራመድ ሁሉም ሰው ቁጭ ብለን ብዙዎቻችን ትንሽ ትግል የሚያደርጉትን እንዲህ ቢያደርጉት ኖሮ እንዲያደረጉት እንዲፈጠሩት ምንም አልሰሩም እንትና እንትን ነው እንትና እንዲህ ነው እንትና ኦሮሞ እንትና ካመንል ብዙዎቻችን ተቀምጠን ገብተን ግን የምንሳተፍ ከሆነ ምንድን ነው ችግሩ? ያ ብቻ ነው ሶሉሽን እንዲሆነው። ስለዚህ ግማሻችን ደክሞናል፣ ግማሻችን እያዳመጥን ነው፣ ግማሻችን የሀገራችን ነገር ጌታ ይፍታው እያልን ነው። እግዚአብሔር ግን አባም አሉ ስንፍናን አይወድም። ላልሰራ ሰው እስከዛሬ ጊዜ ድረስ በሰማይ ወርውሮ ሰጥቶ አያውቅም። ለምንሰራውና ለምንጠይቀው ነገር ግን የሚሞላልን አምላክ መሆኑ መጽሐፍ ቅዱስ ላይ ተጽፏል። ስለዚህ ያንን በማስመልከት እኛ ዛሬ አንድ ሀሳብ መጣ ፈዘራ እንዲህ አይነት ጥሩ ነገር አለ። አዎ ትግል ነው፣ ወያኔን ለመጣል ነው። አዎ ከሆነ ለምን አናየውም ብለን የምንሄድበት መንገድ እንጂ የተቀመጠ ነገር አለ እስካሁን ተደግሞ ምን ተገኘ እናንተና የያዙት የደረሰና ይልቁኑ ዛሬ ተጨምራችሁ አሰሩም እንዴ ለማለት እኔ ኢትዮጵያዊ ነኝ፣ ሌላውም ኢትዮጵያዊ፣ ሁሉም ኢትዮጵያዊ ነው። አንዱ ከአንዱ ኢትዮጵያዊነት አይበልጥም። ዛሬ አንድ ኢትዮጵያዊ አንድ ሕፃን ልጅ በሚወለድበት ጊዜ ትንሽ ኢትዮጵያዊ አይባልም። መብቱ ከሽማግሌ ኢትዮጵያዊ እኩል መሆኑን መዘንጋት የለብንም። ስለዚህ እያንዳንዳችን በምናደርገው ነገር በሙሉ በኢትዮጵያዊነት የማበላለጥ ደረጃ ስለማይኖርብን ማንኛውም ኢትዮጵያዊ መብቱ ነው። ማን አሰበው እስከዛሬ ብዙ አይነት ጋዜጠኞች ብዙ አይነት ነገር ብዙ ትግል ተደርጓል። በቀደም ግን አበበ የፈጠረው ነገር ተመልከቱ። ባልታሰበ ሰዓት እስካሁን ድረስ ዓለምን አንቀጠቀጠው። ይሄ ሁሉ ተወራ፣ ይሄ ሁሉ ነገር መለስ ዜናዊ ለቱለታ ከዛ ሄዶ ቀጥታተኛ ነው የተባለው። ራስ ምታት ይኸው እስካሁን በሽተኛ ሆኗል። በዛሬ እዚህ እናንተ ኮንትሪቢዩሽን ግን የየሰው ሞራል አንድ ነገር ይዞ በመጣ ቁጥር እግር የምንሰብር ከሆነ ምንድነው የምናገኘው ነገር? እናንተ አንድ ሰው ተቃዋሚ ከሆነ በፈለገው መንገድ ይሄን ያልኳችሁ አፍሪካ ውስጥ ግማሹ አንዱን ሀገር ይዝና አለቃ ይሆናል፣ ግማሹ ጫካ ውስጥ ይገባል፣ ግማሹ በቸርቹ፣ ግማሹ በዛ፣ ግማሹ ሙስሊሙ በዚህ በዛ ይሉና እነሱ ካልፈለጉት የሀገር የዓመት እንደ ኡጋንዳ እንደ አንጎላ 21 ዓመት አንድ መንግስት ሳይኖረው ይኖራል እንጂ there is no way አይሰጥም እጁ። እኔ ያንን እደግፋለሁ ከኢትዮጵያ ይልቅ። እኛ እዚህ ስላለ ጥሩ ልኖር እንችላለን፣ አናውቀውም ኢትዮጵያ ውስጥ ያለው ህዝብ እህል ሳይበላ የሚኖረው። ለምን መንግስት ቀርቶ ሰው ያገኘውን በልቶ እንደ ከብት አሳጥምዶ ምን ብሎ በልቶ እፎይ ብሎ አይኖርም። ያ ሚሊዮነርና ሀብታም የተበሰበው ድሃው በሷት ይበላል። ይሄኛው ሰብስቦ ያስቀመጠውን ተመልከቱ የሚሰራውን በአውሳት ሀብታም መጥቶ አሁን በተከፋፈለው በስፖርት ሁኔታ ሁላችሁም ታውቃላችሁ። ኢትዮጵያ ውስጥ ገንዘብ የለም፣ ህዝቡ ረሃብ ላይ እያለቀ በየሜትሮ ስቴሽኑ በሚሊዮን ገንዘብ ተበትኖ ማስታወቂያ ይሰራል። በናይል ስትሪት ወጣቶች ገንዘብ እየተከፈላቸው በገንዘብ እየተገዙ እግር ኳስ እንዲሄዱ እንደዚህ እንዲደረጉ ይደረጋል። ይሄ ሁሉ ገንዘብ ተከፍሎ የምታዩት ነገር እየተሰራ ገንዘብ እየተበተነ እየተረጨ ነው ከተማ ውስጥ። እኛ ጦርነት እየፈጠርን ነው። ወረቀት በዚህ ሲበተን እኛ ደግሞ ትራሽ በዚህ እንከታለን። እንደዚህ አይነት ጦርነት ነው ከትናንት ወዲያ ሲልቨር ስፕሪንግ ነዋሪዎች አይታችሁ ከሆነ እየተካሄደ ያለው። ስለዚህ ኢትዮጵያ ህዝብ የሚበላው ኖሮት አለም፣ ግን ገንዘብ መጫወቻ ሆኖ እንደዚህ ሰዎች በዚህ አይነት ኑሮ እየኖሩ በምናይበት ጊዜ ለምን ሀገሩ እንደፈለገ ሆኖ ሰው ያገኘውን አይበላም መብቱ ተጠብቆለት እንላለን። ስለዚህ ያንን ለማድረግ እኛ ዛሬ ሁሉንም ነገር በተቻለን መጠን ነው መሰባሰብ ያለብን። እኔ ዛሬ እዚህ የመጣው ሰው ትንሽ ነው ብዬ አይደለም። በጣም ይገርማችኋል፣ በጣም ብዙ ሰው ነው የመጣው። ይሄ እያንዳንዱ ሰው በጭንቅላቱ ያለው እያንዳንዱ ሰው ያለው ኤክስፔሪየንስ መናገር ቢችል እዚህ መጥቶ ተራራ የሚያህል ኤክስፔሪየንስ አለው እዚህ ያለው ሰው በሙሉ። እኛ ይህንን ያክል አብረን ተዋደን አብረን ሁሉም ምናልባት እዚህ ውስጥ የተለያየ የድርጅት ሀሳብም ያለው አለ፣ የተለያየም በአንድ ቦታ ሜምበር ይሆናል፣ ሌላ ማስተሳሰብ የራሱ የሆነ ብዙ ቅድም ያለው ሰው አለ። ያ ሁሉ ግን ይቀመጥ የሀሳብ ልዩነቱና በአንድ ወያኔ ጥለን ግን አብረን እናገልግል የሚል ግምት ቢኖረን እኛ ሁላችንም እዚህ ቀላል ሰዎች አይደለም። ይሄን እነግራችኋለሁ። ይሄ ማሰብ ይኖርብናል እና ከዛ አንፃር እኔ ዛሬ እኔም ወይንም በዚህ በኮሚቴ ውስጥ ያለነው ጊዜ አስተባባሪ ኮሚቴዎች አሁን ወዳለው በዶክተር ፍስሐ በኩል በመጣልን ሀሳብና
ይሄንን ነገር ሰብተን በደረስንበት ጊዜ ሐሳቡን የነበርነው ሰዎች በጣም ደስ ብሎን ምክንያቱም እርግጥ ብዙ ቦታ እስካሁን ድረስ እንሮጥ ነበር በየትጉሉም ገብተንበታል ግን ጥሩ ነው መጥፎ ነው ምንለው ነገር የለም ነገር ግን ደግሞ ሌላ ሐሳብ መጣ ይሄንን ሐሳብ ደግሞ ስናየው አብረን ከመሬት ተነስተን እስኪንየው ብዙ ጊዜ ድርጅት እዚህ ቦታ ላይ ይባላል ኦኬ ያንን የድርጅት ሐሳብ እንወደዋለን ለትግል እስከሆነ ጊዜ ድረስ ወያኔ ለማንሳት እስከሆነ ጊዜ ድረስ እንሄዳለን ጥሩ ነው ነገር ግን ይሄኛው ደግሞ እናንተ ራሳችሁንና ራሳችሁ ውስጥ ያለ ነገር መስሩቱ ከመሰረታችሁ በኋላ አንዳችሁን አታሙም አንዳችሁን ክሪቲክ አታደርጉም አንዳችሁን ጥሩ ሰራን ብላችሁ ፍርድ አትሰጡ ምክንያቱም አንድ ላይ ሆናችሁ አንድ ነገር መስሩቱ ራሳችሁ እያደጋችሁ ግራስሩት ሌቨል ነው ወደ ላይ እየሄዳችሁ ሁሉን ነገር መስሩቱና ራሳችሁ ቮት እያደረጋችሁ እስከ ኢትዮጵያ ነገር ፍጠሩላት የሚል ሐሳብ መጥቶ በዛ ያንን ውይይት ከተካፈልን በኋላ ይኸው ዛሬ ለምርጫ ሁሉ ደርሰን እኔም እዚህ መጥቻለሁ ማለት ነው ትንሽ ያንን በተመለከተ በዚህ ባሳለፍነው ወራት ውስጥ እዚህ እስከደረስንበት ድረስ የሰራነው ያገለገልነው ነገር እንግዲህ ምን ያህል እንደሆነ ማወቅ ስላለባችሁ ለትንሽ ደቂቃ የምትሆን ነገር ተናግሬ ሄዳለሁ ከሁሉም በፊት ጊዜውና ወቅቱ የፈቀደለትን የህዝብ ትግል በዓለም ዙሪያ በመጀመሩ ደስታችን ከፍተኛ ነው ይህንን ስል በቅድሚያ ይህን ሐሳብ ተግባራዊ እንዲሆን ቀን ከሌሊት ከፍተኛ ጥረት በማድረግ ቅድመ ዝግጅቱን ሲያከናውኑ ለቆዩት ወገኖች ከፍተኛ ምስጋና እያቀረብን በተለይ ሙሉ ጊዜያቸውን ቅድሚያ ለህዝብ ከሚል መንፈስ በመነሳት ሙሉ ጊዜያቸውን ሆነ ከፍተኛ የተለያዩ ወጪዎችን በመሸፈን ለእንቅስቃሴያችን ያመች ዘንድ የምክር ቤቱን አዳራሽ ላዘጋጁልን ዶክተር ፍስሐ ከፍተኛ ምስጋና እናቀርባለን በዚሁ ምክር ቤት እየተካሄደ የነበረው ከፍተኛው የሥራ ድርሻችን የዲሲ ሜትሮፖሊታን ቻፕተር ለማቋቋም በአንድ ዓላማ ስር ሆነ ልዩነት ሳይኖር ዲሞክራሲ በተሞላበት በመተባበር በአንድነት በጋራ ትግል የኢትዮጵያን ህዝብ ከወያኔ ስርዓት ለማላቀቅና ሁሉንም ያካተተ የሽግግር መንግስት መስርቶ ህዝብ የመረጠውን አስተዳደር ለህዝባችን እንዲኖር እና ነፃነቱን ለማጎናጸፍ ነው ነገር ግን እዚሁ በእርግጠኛነት ሁሉንም ኃይሎች ያካተተ ከታች ወደ ላይ የተዋቀረ የህዝብ እንቅስቃሴ ለውጥ እንደሚያመጣ እናምንበታለን ስለዚህም የሽግግር ምክር ቤት ምስረታ በፊት በዓለም ዙሪያ ኢትዮጵያኖች በያሉበት ከተማ ሁሉ የቅርንጫፍ ወይንም የቻፕተሩ መዋቅር እየተመሰረተ ነው ከዚያም በመነሳት በ6 አፕሪል ቀደም ተብሏል በዲሲ ሜትሮፖሊታን በህዝብ ምርጫ ከ10 ያላነሱ በጊዜው አስተባባሪ ኮሚቴ ስም የሚያገለግሉ አባሎች አስመርጧል እኛን ማለት ነው ኮሚቴው የወሰደው ኃላፊነት እንደሚከተለው ነበር ለዲሲ ሜትሮፖሊታን ቻፕተር በቋሚነት የሚያገለግሉ ዴሌጌቶችን ማስመረጥ በቆራጥነት ለኢትዮጵያ ህዝብ የሚቆሙትን ማስተባበር የአባሉን ቁጥር ማብዛት አብሮ መስራት ማለትም ማንኛውንም ሰው በችሎታ እኩል ማሳተፍ ሐሳቦችን አሳታፊ ማድረግ ተግባር ላይ መዋል የመሳሰሉ ሲሆን በዋነኝነት የዛሬው ምርጫ አንዱ አካል ነው ግባችን ጁላይ መጀመሪያ ላይ ለሚደረገው የሽግግር ምክር ቤት ምስረታ ተመራጮችን ማሳተፍ ይሆናል የጊዜው አስተባባሪ ኮሚቴ ከላይ የተጠቀሱትን ከማድረግ ባሻገር ስራውን ከጀመረበት ወቅት አንስቶ በተጨማሪ ከዓላማው አንዱ ተግባር ስለሆነ የወያኔ ገቢ እንዲቀንስ ከፍተኛ የቦይኮት ዘመቻ ሲያካሄድ እንደሰነበተ ብዙዎቻችሁ በፍላየር ብተና ሆነ ካምፔን በማድረግ ሚዲያዎችንም በመጠቀም እንዲሁም በፓልቶክ በመግባት እንቅስቃሴውን ያያችሁም የሰማችሁም አላችሁ ከዛም በላይ ቅስቀሳውን በተመለከተ የተለያዩ ስብሰባዎችን በምክር ቤቱ አዳራሽ እያዘጋጀን በተለያዩ ከፍተኛ የኢትዮጵያ ችግሮችን በተመለከተ ሁኔታ ከአባሎቹ ጋር መፍትሄውን ሲያወያይ ሰንብቷል እንዲሁም የሰሞኑ ሰላማዊ ሰልፎችን በማዘጋጀትም ሆነ ቅስቀሳ ከዳር እስከ ዳር በማድረግ ከፍተኛ ትብብር አድርጓል ከሌሎች ድርጅቶችም ጋር በአንድነት ዝግጅት ላይ ተካፍሏል ቻፕተሩን እና የምክር ቤቱን ምስረታ በተመለከተ ከፍተኛ የኮንፈረንስ ውይይቶችን ከአባላቶች ጋር አካሂዷል እነዚህን የመሳሰሉትን የትግል ስልቶች ከአባላቱ ጋር በመተባበር ታስክ ፎርስ በማቋቋም ብዙ ስራዎችን እስካሁን ሰዓት ድረስ እያንቀሳቀሰ ሲሆን ከአሁኑም በኋላ ትግሉ እስከ መጨረሻው እንደሚቀጥል እናምንበታለን በእርግጠኛነት እናገራለሁ የውዴታ ግዴታችን እንደሚከተለው ይሆናል
እያንዳንዳችን በራሳችን ጥረት ቆራጥነት ጠንካራ ተስፋ እንደ ኢትዮጵያ ሕዝብ ለመገንባት መነሳትና መነቃነቅ የኢትዮጵያዊነት ግዴታችን እናድርገው። ሁላችንም በየበኩላችን ንስሐችንን ከልብ ፈጽመን በቅን መንፈስና በንጽህና አዲሱን የነጻነት ጎጆ እናቀጣጥላለን። የክብርና የኩራት የእርቅና የመቻቻል ባህል እንዳለን እናስመ